ያ ሰላም ያ ሰላም ያ ሰላም ያ ሰላም ቤተሰብ ዛሬ ደግሞ ይውላችሁ የሚገርም ለየት ያለ ከዘይት ነፃ የሆነ ሙሰጋ ልንሰራ ከች ብለናል። እንግዲህ ከእናንተ የሚጠበቀው ላይክ ማድረግ፣ ሸር ማድረግ፣ አስተያየት መስጠት፣ ሀሳብም ሆነ አስተያየት መስጠት፣ ስህተት ካለ ዜድ ክችን እንዲህ ነው፣ ይሄን አስተካኪ። ያው እንደየቤቱ መቼም እየሰራሩ ይለያያል፣ ምንም ጥያቄ የለውም። እንግዲህ እኔ ደግሞ እንዴት እንደምሰራ ከዘይት ነፃ የሆነ ዘይት ሳይጠጣብን ያው የታወቀ ነው፣ ዘይት ይጠጣል እና እስኪ ዛሬ ወደ አሰራሩ። ሰላም አለይኩም ረህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንደምን አላችሁ? ሰላም ብያለሁ። ክርስቲያኖች እንዴት ናችሁ? ሁሉ ሰላም አህለን ወሰህለን ብለናል፣ ተከስተናል። ዛሬ ደግሞ እስኪ አጠር መጠን ያለች ሙሰጋ ልንሰራ፣ ይኸው ሙሰጋችንን እየጠባበስን ነው። እኔ ሙሰጋ እንትን አልልም፣ ያው አልቆራርጠውም። ከቆራረጡት ዘይት ስለሚጠጣ እንደዚህ ድፍኑን ግማሹን ላጥ አደርግና እንደዛ አድርጌ ጠብሼ ነው እንትን የምለው፣ እንዲሁ እንዳለ ድፍኑን ማለት ነው። ከተከታተፈ ወይንም እንደዚህ በክቡ ከተቆረጠ እንዳለ ዘይት የተባለች እቺ ይሄ መጥበሻ ላይ ያለ ዘይት አይበቃውም፣ መጠጥ አድርጎ እንዳለ ያዝለዋል ማለት ነው። ስለዚህ እንደዛ እንዳይሆን ምንድነው ማድረግ ያለብን? እንደዚህ አድርገን እንጠብስና በቃ አያችሁት እንዴት አባቱ እንደሚያምር። እንደዚህ ቃላ ሲል በጣም ሳይጠቁር በደንብ በስሏል። እንደዚህ አድርገን ጠብሰናል። እዚህ ጋር ደግሞ እንግዲህ ሽንኩርታችንን እያቆላላን ነው። ሽንኩርቱን እኔ በርከት አድርጌ ነው እንትን የምለው፣ ሳልሳ እንዳይበዛብኝ። ሰልሳው ሲበዛ ትንሽ ቆምጠጥ ስለሚል እንደዛ አድርጌ ነው እንትን የምለው ማለት ነው። እዚህ ጋር እንግዲህ በዚህ መልኩ እንትናችንን እንሰራለን። ሶሳችንን እንሰራና ቅመማችንን ደግሞ እዚህ ጋር ቅመም እንጨምራለን። ቅመም እንደውም አልጨመርኩም ማለት ይቻላል። እዚህ ቤት በጣም ቅመም ይወዳሉ፣ ግን እኔ የሚበቃኝን አድርጌያለሁ። ከዚህ በላይ አልጨምርም። እንግዲህ ስራ ያውጣቸው ማለት ነው። የሚገርማችሁ በጣም ቅመም ስለለመዱ ትንሽ ቅመም ያደረኩ ቀን ቅመም የለውም ምናምን ይላሉ። ዛሬ አልጨመርሽም ባህራት ለቀቅ አድርጉኝ እላለሁ። እና አሁን እንደዚህ አድርጌ ይኸው እዚህ ሁለት ቦታ ከፍየዋለሁኝ። እንደዚህ አልቆርጠውም። እንደዚህ በክቡ መቁረጥ ይቻላል በነገራችን ላይ በክቡ። አሁን እንደዚህ ከበሰለ በኋላ ክቡ ማድረግ ይቻላል። እኔ ግን እንደዚህ ሁለት ቦታ ሰንጥቅ አደርግና ስጎዬን እዚህ ጋር አደርጋለሁኝ። አሁን እንደዚህ አድርጋችሁ ስታደርጉት እንትን ይላል፣ ስጎ በደንብ ይይዝላችኋል። ለምን በዳቦም በኤሽም ሲበሉ በሩዝም ከበሉ ብዙ እንትን ይዛል ይሄ ራሱ ማለት ነው። እንደዚህ ሁለት ቦታ አድርጋችሁ ስታደርጉት ብዙ ሳልሳ ይዝልናል ማለት ነው። እና አሁን ሳልሳችንን እንደዚህ አድርገናል። እንደዚህ ካደረግን በኋላ ምንድነው ማድረግ ያለብን? በነገራችን ላይ አሁን እንደዚህ ካደረግን በኋላ እንትን የሚያደርጉ አሉ። እኔ አሁን ብዙ ጊዜ ኩዝበራ አረጋለሁ፣ ግን ኩዝበራ ብዙ ጊዜ ይሄኛው ልጁ አይወድም። አንዱ ልጅ አለ የማይወድ የሚፈልገው እሱ። ይሄ በሰላጣ ከስ አረጋለሁ። ይሄ የፈረንጁ ከስ አለ አይደለ? እሱን ነው የማደርገው። አሁን ለጊዜ ይሄንን ያደረኩት ማለት ነው። ወይንም አንዳንዱ ቤት ደግሞ በግዶኒስ እንዳልኳችሁ እንደየቤቱ ይለያያል፣ አሰራራችን በጣም ይለያያል። እና ይሄው እንደዚህ አድርጌ በፈረንጅ ከስ የፈረንጁ ሰላጣ እሱን ነው ያደረኩበት ማለት ነው። ግን እናንተ ኩዝበራ አድርጉበት፣ ኩዝበራ አክደር አድርጉበት ማለት ነው። ኩዝበራው ቢሆን ይመረጣል። በጣም ቆንጆ ነው የሚሆነው ጣዕሙ ምናምን ማለት ነው። እኔ ግን ከሰን ያደረኩበት። በግዶኒስም ማድረግ ይቻላል፣ በግዶኒስም ያደርጋሉ። እኔ ግን ወይ ይሄንን ከሱና ወይንም ደግሞ ይሄንን
ኩዝበራ ቅጠል ነው የማደርገው ማለት ነው። ከሁለት አንዱ ነው የማደርገው። በግዶንስ አድርጌ አላቅም። እና ይሄንን ይመስላል እላችኋለሁ ውድ ቤተሰቦች። ከተመቻችሁ እንግዲህ ያው እንደተለመደው ላይክ ሸር አድርጉ፣ ነባሮች አዲሶች ሰብስክራይብ አድርጉ። ያው የዜድ ክችን ቤተሰብ እንድትሆኑ ማለት ነው። በተረፈ እንግዲህ እስኪ ጠብቃለሁ፣ በኮመንት ጠብቃለሁ። ሰላም አለይኩም ረህመቱላሂ ወበረካቱ።